ስርዓት የሌለው ጥያቄ ከተጠየቁ እኔን የምጠይቁኝ ብራቸውን እንጂ ነፍሳቸውን አይደለም። ሁለተኛ አንድ ሰው እንዳይደውልብኝ ብዬ ነው የምወጣው። ብር የምመልሰው ደግሞ ለእናት እንጂ እዚህ ጋር ዝም በል። ስርዓት ያለው ሰው ይጠይቀኝ። ከዚህ በኋላ ስርዓት ያለው ሰው እንዲጠይቀኝ ነው የምፈልገው። እዚህ ጋር የነፍስ ኃላፊነት ሳይሆን የብር ኃላፊነት ነው ያለብኝ። ብሩን የምጠይቀኝ ደግሞ እሱ ራሱ ለገሰ ራሱ ስልክ ሰጥቶኝ ሰው አስተዋውቆኝ ነገ ላይ ብሞት ብር የተመላሽ የሚሆን ብሎ የሰጠኝ ቁጥር ስላለ እዚህ ላይ የተንጫጫ ቢንጫጫ የሚያመጣው ነገር የለም። ምክንያቱም እኔ እየተናገርኩ ነው። በብራቸው እንጂ በነፍስ ኃላፊነት አልወሰድኩም። በትዕግስት የሚጠይቀኝ ሰው ካለ አዋቂ ሰው ተረጋግቶ የሚጠይቀኝ ሰው ካለ ለምጠየቀው ጥያቄ ለመመለስ ዝግጁ ነኝ። አለዛ ግን ጥያችሁ ነው የምወጣ። እዚህ ተንጫጭታችሁ ነው የምትቀሩ። ምንም አታመጡ። ጥሩ ጥያቄ ሀቢብቲ። እኔ አንዴ ወርቅሽ አንዴ ትንሽ ደቂቃ አውርቼ ልወጣ ነው። ይቅርታ በሊቢያ ሮሚ ትጠይቀኝ። እዚህ ጋር ልንገራችሁ ሮማን ትጠይቀኝ። በቃ ማንም ሰው እንዳይጠይቀኝ። ሮማን ትጠይቀኝ። ኮሜንት ክፈቺ። መረጃ እንዳናይ ኮሜንት ተጠቅቶብናል። ኮሜንት ትጠይቀኝ። እኔ ብዙ መረጃ በኮሜንት ነው የምወስደው። ሀቢብቲ ይኸውልሽ የኔ ሮማን ትጠይቀኝ። አይመለከትም። ሮማን ትጠይቀኝ። አንቺ እኛ በኮሜንት አይደለም ልንረዳዳ ይገባል። ሮማን ትጠይቀኝ። ሮማን ትጠይቀኝ። ኦኬ በሮማን በኩል እኔ ይኸውልሽ አብሰላት እኔ ላወርድሽ ነው። ጥሩ ጥያቄ። ይኸውልሽ ምን አለ መሰለሽ ልጅቷን ሌላ ነገር ያረጋት ሌላው እንደገባ አንፈልግም። ይኸውልሽ በሊቢያ ሮማን ትጠይቀኝ። ናይ በሊቢያ እኔ መልስልሻለሁ። በሊቢያ በተመሳሳት መልስ ነው የፈለግነው። መልስ እንረዳ። ሌላ ስም ይሰጣት በኋላ ደግሞ ሌላ ውስጥ ለምን እንገባለን? ዋው አንዴ ዋው እኔ ልንገርህ አንተ በሊቢያ ነፍስ ላይ መርከብ ተጭነው በሚሄዱ ሰዎች ላይ ኧረ አንቺ አንዴ ለምን ዝም አትይም? አብሳላት በህይወት ላይ ማንም አይጠይቅም። ደላላ ሮማን ትጠይቀኝ። ያህን እናምንበታለን። ሮማን ትጠይቀኝ። አላህ ብለሽ እህቴ ሮማን ትጠይቀኝ። ልወጣ ነው። ሮማን ትጠይቀኝ። ሌላ ሰው እንዳይጠይቀኝ። አለዛ ልወጣ ነው። ሮማን ትጠይቀኝ። በቃ እንዲጠይቀኝ አልፈልግም። ምክንያቱም ትዕግስት የለውም። እኔ እንደዚህ አይነት ሰው ያለ አግባብ የሚጠይቀኝ ሰው አልፈልግም። ሮማን ትጠይቀኝ እመልሳለሁ። በቃ ሮማን ትጠይቀኝ ወይ ከላይ ልብ ያለው ሰው እኔ አላውቅም። ማማዬ አልጠይቅም። ይቅርታ አድርጊልኝና ስለዚህ ፈልገው ሮማን ትጠይቀኝ። ምክንያቱም ልጁ ሌላ ነገር ካለበት ሌላ ቂም ካለበትኝ ያለበትን ቂም ይጠይቅ። ነገር ግን በዚህ ሁኔታ የምጠይቅበት ምክንያት የለም። እኔ በብር እንጂ በነፍስ ተጠያቂ አይደለም። ከጫንኩት በኋላ ሙሉ የሊቢያ ሕዝብ ቢያልቅ ማለት ነው እኔ ተጠያቂ አይደለሁም። እየተናገርኩ ነው። እዚህ ላይ ግን ማወቅ የምፈልጉትን አንድ የተረጋጋ ሰው እንዲጠይቀኝ ይፈልጋሉ። የተረጋጋ ሰው ጠይቁኝ። መመለስ ስላለብኝ እንድመልስላችሁ። ኦኬ ይኸውልሽ እኔ የምጠይቅሽ ጣሊያን አልፈው የመጡ 5 ልጆች አሉ ብለሻል። እነሱን መረጃ ጠይቂልን። ለገሰን አይተውት ከሆነ ማልታ ላይ በትክክል ድጋሚ እንደው ሞቷል ካሉሽ ውስጥ አይተውታል ወይ? እንዴት እርግጠኛ ልትሆኑ ቻላችሁ ብለሽ አንቺ ከማንም በላይ ለእኔ ባለውለታ ነው ብለሻል። እውነቱን ጠይቂልን። እኛ ሌላ ሰላምታ ምናምን ምንም ያደርግልን ነገር የለም ለኛ። ፈጣሪ ያቆይሽማ። ይኸውልሽ ሮማንዬ እንደዚህ ሲሆን እኔም በትክክል መልስልሻለሁ። ያለ ምንም ስሜታዊ ከሆነ መልስልሻለሁ። የገቡ ልጆች የተረፉ ልጆች ማልታ የሄዱት ያልተጎዱ ልጆች ናቸው። እሺ እናቴ። ስለዚህ እነሱ ደግሞ እነዚህ ልጆች በህይወት የሉም ሞተዋል ብለው እኮ ደውለው ለኔም ለሊቢያም ተናግረዋል። ነገር ግን ያን አይደለም ትልቁ ነገር። ከዚህ ላይ ሁላችንም ባህሩን እናውቀዋለን። ባህር ላይ የገባ ሰው አዛ ላይ ውሃ የጠጣ ሰው አለ፣ የሞተ ሰው አለ፣ ብዙ የሆነ ነገር አለ። ነፍሴን አውጪ ነው እንጂ የምትይ ማን እንደሞተ ማን እንደገባ የምታውቂው ነገር የለም። በሰዓቱ ላይ ድንጋጤ ላይ ነው የምትሆነው። እኔ አሁን ላይ ሙቷል ስላሉ እዚህ ላይ ሙቷል ብዬ ማስረዳት አልችልም። ለምን ቆስለው የገቡ ልጆች ስላሉ ነገ ላይ ሙቷል ብዬ ከዚህ ላይ በአደባባይ ሙቷል ብዬ ልናገር። ነገ ላይ ይሄ ሰው ከሕክምና ኑሮ ፈጣሪ አትርፎትኝ በሕክምና ኑሮ ወጥቶ አለው ቢል ምንድነው የምለው? ነገ ፋጡማ ይሄን ብላ ነበረ፣ አይ ብራቸውን ኃላፊነት የያዘሽላቸው ልጅ ይሄን ብላ ተናገረች ነው የምባለው? አልልም። ምክንያቱም እኔ እርግጠኛውን ያወቅኩት ነገር የለም። ሕክምና የገባ ሰው አለ፣ የሞተ ሰው አለ፣ ከዛ ጋር የገባ ሰው አለ። እኔ አብሬ ያልነበርኩኝ እኔ እንዴት አውቃለሁ ማን እንደሞተ ማን እንዳለ? ገና ብር ከፍላለሽ ወይ? አልከፈልኩም። ምክንያቱም የደወሉት ልጆች ማን እንዳለ ማን እንደሌለ ሳላቅ እኔ ነገ ላይ ኃላፊነት የተሰጠውትን ብር ከፍዬ ለምንድን ነው ዳም ገባው? አልከፈልኩም። ስላልከፈልኩ ያለውንም የቀረውን ሰውም አላወቅኩም። ኦኬ እሺ፣ ሌላ ጥያቄ ካለ
ኦኬ 10 ሬሳቸው ተገኘ የተባለው ኢትዮጵያዊ ናቸው ወይስ ሌላ ዜጋ ናቸው? እንደው ራፍሊ እኔም እንደናንተ ነው ያየሁት። እኔ የተጫነው ሶማል፣ ኢትዮጵያ፣ ኤሪትራ ነው። ማን እንደሆነ አልተዘገበም። እኔም እንደናንተ ነኝ። እኔም እኮ በስልክ ነው እንጂ የምከታተለው አብሬያቸው አይደለሁም። እንዴት ተላቀ እችላለሁ? እኔ አሁን ገባነ ከላቴ ገብተናል፣ ብራችን ስጭልን፣ ኃላፊነት አውርጅ ሲሉኝ ነው መስጠት የምችለው። እነዚህ ልጆች የደወለልኝ አንድ ሰው ነው። አንድ ሰው 5 ልጆች አለና አለ። ብራቸውን መስጠት አልችልም። ምክንያቱም ማን ናችሁ ብዬ የምጠይቅበትም ሰዓት አላገኘውም። የሚፈቀድላቸው ማልታ 5 ደቂቃ ብቻ ነው። 5 ደቂቃ የሚፈቀድላቸው ደግሞ በራሳቸው ስልክ ደውለሽ 5 ደቂቃ ነው። በ5 ደቂቃ ውስጥ እንዴት ሞቱ፣ ማን ያለ ሬሳውን አይታችኋል ወይ ብዬ የምጠይቅበት ሰዓት ነው ወይ አለው ወይ? በ5 ደቂቃ ውስጥ ይሄን ሁሉ ጥያቄ መጠየቅ ትችላላችሁ ወይ እናንተ? እኔ ማልታ ያለች ልጅ አለችና ላስገባለች። ምናልባት ኢንፎርሜሽን ከፈለግሽ ከገቡት ነው እንጂ እሺ፣ ደስ እንዳለ ነገር ግን ከገቡት ነው እንጂ ማወቅ የምንችለው ሁላችንም ያለንበት ቦታ ላይ አለና እንዴት ማወቅ እንችላለን? አባቴ አናቅም እኮ ግን አምታቅ ከሆነ እኔ ችግር የለውም ደስ ነው የሚለኝ። እኔም ወንድሞቼ ናቸው እንዲሞቱ አልፈልግም። ከዚህ ላይ እኔም እኮ ይሄ ኃላፊነት እንዲወርድ ይፈልጋል።